This is incredible. The flavors are so rich. I'm glad you like it. Here, try this one. This is true hospitality. ኢትዮጵያ መከላከያ ሰራዊት በቀጥታ የኤርትራን ወታደራዊ የሰው ኃይልና የስትራቴጂ አቅም ላይ ትልቅ ድብደባ አድርሷል ማለት ነው። የነዚህ ከፍተኛ አሰልጣኞች መሸኘትና መቁሰል በአካባቢው ያለውን ግጭት ስፋት፣ ጥልቀትና የውጊያውን መጠን ምን ያህል አሳሳቢ እንደሆነ በግልጽ ያሳየም ሆኗል። ይህ ክስተት በቀጥታ እስራኤልና የኢትዮጵያ ጋዜጠኞች አልጀዚራ ወራትን የፈጀ አንድ ፕሮግራም አቅርቧል። በፕሮግራሙ ላይ ኢትዮጵያ ዜግነት ያላቸው ጋዜጠኞች ተሳታፊ ናቸው። ፕሮግራሙ የእስራኤል መንግስት አፍሪካዊ ጋዜጠኞችን በገንዘብና ጥቅም አታሎ የፍልስጤሙን ጦርነት ወገንተኛ ሆነው እንዲዘግቡ አድርጓል የሚል ትችትን ከብዙ ትንታኔ ጋር አቅርቧል። በዚህ ፕሮግራም ውስጥ ከተጠቀሱ ጋዜጠኞች መሃል የኢቢኤሱ ዮናስና ሌሎች ዝነኛ ጋዜጠኞች ይገኙበታል። ፕሮግራሙን ከአልጀዚራ ጋር በጋራ እንደሰራ የሚጠቅሰው ጋዜጠኛ ዘካሪያስ ዘላለም በግል የማህበራዊ ሚዲያ ገጹ ስለ ጉዳዩ እንዲህ ይላል። የእስራኤል መንግስት በአሜሪካና በአውሮፓ ባሉት ወጣቶች ተስፋ የቆረጠ ይመስላል። ትኩረቱን ወደ አፍሪካ ዙሯል። ከ2024 ጀምሮ የእስራኤል መንግስት ከተለያዩ የአፍሪካ ሀገራት ጋዜጠኛ እየመረጠ ሙሉ ወጪያቸውን በመሸፈን ወደ እስራኤል ያመጣቸዋል። በአንድ ሳምንት ቆይታቸው የተለያዩ የቱሪስት መዝናኛዎች፣ ታሪካዊ ሃይማኖት ስፍራዎችን እንደገና ደግሞ በኦክቶበር 7 የሐማስ ጥቃት የተፈጸመበት ስፍራንም ያስጎበኟቸዋል። የእስራኤል መንግስት ከጋዜጠኞች የሚጠይቀው አንድን ነገር ብቻ ነው፣ የእስራኤል መንግስቱ እውነት ብሎ የሚያምነውን እንዲዘግቡ። እስካሁን ድረስ ከተመላሽ ጋዜጠኞች ተዘጋጅተው የሚቀርቡ ሪፖርቶች በሙሉ ለእስራኤል አድሏዊነት የሚያሳዩ፣ የፍልስጤም ህዝብ መጨፍጨፍ የሚያደባብሱና የእስራኤል ሰራዊት የወሰደው እርምጃ ራስን ለመከላከል እንደተደረገ አድርገው ነው የሚቀርቡት። ከኢትዮጵያ ጨምሮ ከሴኔጋል፣ ሞሮኮ፣ ካሜሩን፣ ሩዋንዳ፣ ኬንያ እና ደቡብ አፍሪካ ሁሉ ሳይቀሩ የተጓዙ አሉ። የእስራኤል መንግስት ከሀገር ሀገር ያለውን ሁኔታ እያጠና ነው ሰውን መልምሎ የሚልከው። ለምሳሌ ከኢትዮጵያ የጋዜጠኝነት መሪ የማያከብሩ ባለሙያዎችን አፈላልጎ መላክ ቀላል ሆነላቸው። በኬንያ እጅግ ጠንካራ የፕሬስ ባህል ያለበት ሀገር በመሆኑ ጋዜጠኞችን አፈላልጎ መላክ አልቻሉ። ከኬንያ ተመልምለው የተላኩት ቲክቶከርና የክርስቲያን መዝሙር ዘማሪም ብቻ ነው። ከሞሮኮና ከደቡብ አፍሪካ የተላኩት ጋዜጠኞች ወደ ሀገራቸው ሲመለሱ ከሙያ ባልደረቦቻቸው ከባድ ተቃውሞ ስለገጠማቸው የረባ ሪፖርት ማቅረብ ተሳናቸው። 3 የደቡብ አፍሪካ ጋዜጦች ከእስራኤል ባቀረቡ ዘገባ በኋላ ይቅርታ መልእክት በየሪፖርቶቻቸው ለማቅረብ ተገደዱ። ከሞሮኮ ሁለተኛ ጉዞ ለማዘጋጀት ታስቦ ጋዜጠኛ ባለመገኘቱ ባህላዊ ዘፋኝና ተወዛዋዦች ናቸው የሄዱት። አሳፋሪ የሆነበት ምክንያት አንዱ እሱ ነው። በሌሎች አፍሪካ ሀገራት በምሁሮች በጋዜጠኞችና በሰፊው ማህበረሰብ የህዝብን ቁጣ የቀሰቀሰ ሆነው እኛ ሀገር ምንም አለመባሉ ነው። የአፍሪካ ህብረት መቀመጫ ሀገር ሆነን ለሌላው አርአያንን እያለን የምንፎክር። ወደ እስራኤል የተጓዙት የኢትዮጵያ ሚዲያ ተቋማት የትኞቹ ናቸው? ወደ እስራኤል ያመሩት ኢትዮጵያ ሚዲያ ስብስብ ሲዘረዘር አዲስ አድማስ ጋዜጣ፣ አሃዱ ራዲዮ፣ ኤንቢሲ፣ ኦቤኤን፣ አሚኮ፣ ኢቢኤስ፣ አርትስ ቲቪ፣ ቁም ነገር መጽሔት፣ እግረኛው ሚዲያና ትንሽ ስም ያለው የዘ ሪፖርተር ጋዜጣ ሁሉ ሳይቀር ነው በህዳር ወር አንድ ሳምንትን በቴል አቪቭ በኢየሩሳሌምና ሌሎች ቦታዎች ያሳለፉት። በአጠቃላይ ከነዚህ ተቋማት 20 ባለሙያዎች ናቸው የተጓዙት። ዘካሪያስ ዘላለም በረጅም የትንታኔ ጽሑፉ ኢትዮጵያውያን ጋዜጠኞች በጥቅም ተታለው ዓለም የሚያውቀውን እውነታ አዛብቶ መጻፋቸውን በምርመራ ደርሼበታለሁ ብለዋል። የተባለው ፕሮግራምን በዛሬው ዕለት በአልጀዚራ እንደሚታ ግብጽ ከዚህ ቀደም በአባይ ላይ የሚሰራ የትኛውንም ግድብ እኔን ሳታማክሩ አትሰሩም፣ ያለኔ ፍቃድ መሰራት የለበትም የሚል መሟገቻ ነበር የነበራት። አሁን በጣም በሚገርም ሁኔታ ኤኒ ኒው ዳም ብላለች። ስቲ ኤኒ ኒው ዳም ማለት የትኛውንም አይነት ግድብ ኢትዮጵያ ውስጥ ኢትዮጵያ እንድትሰራ አትፈቅድም ግብጽ። እሻቲማ እሻትሉማ በአባይ ውሃ ከማለት ዘለላችሁና ጭራሽ ወደዚህ መጣችሁ። እኔ ግብጾች እኮ ይገርሙኛል። ማለት እኔ ምን አይነት ምን አይነት ሰዎች ናቸው? አልሲሲ የሚሰራው ፕሮፓጋንዳ እኮ ይገርማል። እንደው እኮ ይሄ ምንድነው? እንደው ላፍም የሚባል ነገር ብለፊንግም እኮ አይነት አለው። እንዲህ አይነት ምን አይነት ነው? ምን አይነት ቡቡዜላነት ነው ይሄ? ማለት ከዚህ ቀደም በአባይ ውሃ ላይ አትገነቡም ያላችሁንም ገንብተናል አይደለም ሌላውን። ግብጽ በአባይ ውሃ ላይ አይሰራም ያለችውንም ሰርተናል አይደለም በሌላው ጉዳይ። ገና በአባይ ላይ ደግሞ ሌላ ግድብ ይሰራል። የሚገርመው እሱ ነው። ግን አሁን እንደው አይናቸውን አፍጥጠው መጥተዋል። ኤኒ ኒው ዳም በጣም እኮ ነው የሚገርሙት። ለዚህ ብዙ ሩቅ አንሄድም። ከአንድ ወር ምናምን በፊት የኢትዮጵያ ውጭ ጉዳይ ሚኒስቴር መስሪያ ቤት የሰጠው መግለጫ አለ። በመግለጫው ላይ ኢትዮጵያ በራሷ ሉዓላዊ ድንበር ውስጥ በራሷ ሀገር ለምትሰራው ማናቸውም አይነት ፕሮጀክቶች የየትኛውንም ሀገር ይሁንታ አትጠይቅም፣ ማንንም ፍቃድ አትጠይቅም። ምክንያቱም ኢትዮጵያ ሉዓላዊት ሀገር ናት፣ ሰቨርኒ ናት። ይህንን ማወቅ ያስፈልጋል። ይህን የኢትዮጵያ ሉዓላዊነት በአካልም በመንፈስም እጠሳለሁ ብለህ ከሞከርክ ከጎን ታገኘዋለህ። መጣስ የቻለ የለም። በነገራችን ላይ አንዳንዱን ጉዳያቸውን በአካልም በመንፈስም ብለን እንመለከተው እንችላለን። አሁን አባይን በመንፈሳቸው እንዳይገደብ አድርገውት ነበር፣ በአካል አልቻሉም።
በመንፈሳቸው ግድቡ ጉባ ላይ እንዳይቆም እልፍ ሴራ ከሺህ ሴራ ጋር ደምረው ሰርተው ነበር። እልፍ ሴራዎችን ከብዙ የተንኮል ስራዎች ጋር አብረው አቁመው ነበር። ግን አላስቀሩትም። በመንፈስ ብዙ ነገር ትላላችሁ፣ በአካል ግን ኢትዮጵያ ታቆመዋለች። ኢትዮጵያ ታጸነዋለች፣ አቁማም ታሳያለች። እና ይሄ የግብፅ አካሄድ በጣም መዘዝ ይዞብሽ ይመጣል ምናምን ይሄ ጩኸት ነው። ይሄን የተቀበለ የሚያስተጋባ ሰው ካለ ይገርመኛል። የሚያስተጋባ ማለት በቃ ጉድፈላ ምናምን እያለ እንትን የሚል የግብፅ ተላላኪ ይገርመኛል። በነገራችን ላይ ግብፅ ጅቡቲ መጥቼ ተፈራረም ያለው ብላለች። ያው ጅቡቲ ላይ ወደብ ግብፅ እቃዎቿን የምታራገፍበት ምናምን። በነገራችን ላይ ግብፅ በዚህ ሰዓት የምታቃዣት የግብፅ ቅዠት ኢትዮጵያ ናት። አልሲሲ ኢትዮጵያ እያለ ነው የሚቃዠው። ኢትዮጵያን እንዲፈራ በኢትዮጵያ ላይ እንዲቃዥ ኢትዮጵያ እንድታቃዠው የኢትዮጵያን መንግስት እንዲፈራ የሚያደርገው አንድ ጉዳይ ግን የራሱ የተሳሳተ ፖሊሲ ነው። ለምሳሌ አሁን ከጅቡቲ ጋር ተፈራረምን አሉ። የዛሬ ዓመት ምናምን ተፈራርመው ነበር። የዛሬ ምናምን ወር ተፈራርመው ነበር። ደግሞ እንደገና አሁንም እየተፈራረሙ ነው። ምንድነው የፊርማ ናዳ? አንዱም ተግባር ላይ አልዋለም። ግብፅ እያንዳንዱን ነገር የምታደርገው ለፕሮፓጋንዳና አለሁ ለማለት ነው። ተግባር ያለው ነገር አትፈጽምም። መሬት ላይ ያለ ነገር አትፈጽምም። አሁን ለምሳሌ ግብፅ ወደብ ሳታጣ እቃዋን የምታራግፍበት ቦታ ሳታጣ ምን ልትሆን ነው ጅቡቲ መታ እቃ አራግፋለሁ የምትለው? ለዛውም ኢትዮጵያ እቃዎቿን በምታራግፍበት ቦታ ላይ አታረገውም እንጂ ብታደርገው ወደ ኢትዮጵያ የሚገቡ ጉዳዮችን ምናምን ለማየት ለመመርመር ተጠጋግቶ እንትን ለማለት ከዛም ከፍ ብሎ የኢትዮጵያን እንትኖች ለማወቅም ጭምር አስባ የምታደርገው ነው። ግን አተገብረውም። ይሄ ግብፅ ዝም ብሎ ነው። ይሄ ጫጫታ ነው፣ እየሰነበተ የኖረ የሚኖር ጫጫታ። እና ምንድነው ይሄ ዝም ብሎ የመፈራረም ጉዳይ ካልን አንደኛ የከረመ የግብፅ የቅዠትና የቆየ ስትራቴጂ አካል ነው። ሁለተኛው ይሄ ከቀይ ባህርና ከአባይ ጋር የተያያዘው ጉዳይ ነው። እስከ ዛሬ ግብፅ በዚህ ዙሪያ የምትሰራቸውን ሴራዎችም ደባዎችም ምናምን መከላከል ሳይፈልጉ ቀርተው አሊያም ደግሞ መከላከል እየቻሉ አቅሙ ሳይኖራቸው ቀርቶ ብቻ ምክንያታቸው ምንም ይሁን አቅም ያልነበራቸው መንግስታት በተፈጠሩበትና አቅሜን አደረጃለሁ የምትልበት ሰዓት ኢትዮጵያ ዶክተር አብይ አህመድ አሊ የሚባሉ ጠቅላይ ሚኒስትር አገኘች። እሳቸው ደግሞ ቀይ ባህርንም አባይንም አጠንክረው ይዘው ግብፅ ላይ ዱብዳ መጡባት። አሁን እዛ ሜዳ ትቃዣለች፣ እዚህም እየመጣች ዝም ብላ ላፋዩን ነገር ትላለች። እማትለው ነገር የላትም። ይሄ ሁሉ ነገር የሚመነጨው ይሄ ሁሉ ቅዠት የሚመነጨው ግን ከተሳሳተ የግብፅ ፖሊሲ ነው። ግብፅ በጋራ ጥቅምን የጋራ ምናምንን አታስቀድምም። ከስዊስ ካናል እስከ ኤደን ባህረ ሰላጤ ብቻዬን ነው የሚይዘው፣ ብቻዬን ነው የምቆጣጠረው፣ ብቻዬን ነው የምበላው የምትል ሀገር ናት። ዛሬ ያለችው ነገ አትደግምም፣ ትቃዣለች። ባለፈው የናይል ተፋሰስ ሀገራት ጉባኤ ላይ ሲናገሩ የነበረውን ሰምታችኋቸዋል። የጋራ ተጠቃሚነት እንፈልጋለን ምናምን ይሉና የሆነ ግድብ እሰራለሁ ስሉ አትነኩም። ፍየሏን ረዷት ግን ደምጠብ እንዳይላት አይነት ፕሮፓጋንዳ ማለት ነው። ፍየሏን እንትን በሏት ግን አንዳች ነገር እንትን እንዳት በቃ እያንዳንዱ ሐሳባቸው ከተሳሳተ የፖሊሲ ሐሳብ። ዛሬ ላይ እንግዲህ ብዙ ከሶሻል ሚዲያ ሲንሰራፉ ከነበሩ ምስሎች መካከል አንደኛው ይሄ ነው። በ65ኛ ዓመት የመከላከያ ሰራዊት የስፔሻል ፎርስ ስፔሻል ዲቪዥን መስራታ በዓል ላይ እየተካሄደ በነበረበት ሰዓት ላይ በሐዋሳ ማለት ነው ጠቅላይ ሚኒስትሩ በተገኙበት ይህ ምስል እየታየ ነበር። ከጀርባው የምትመለከቱት ተወደደም ተጠላም ተዘግቶብን አንኖርም የሚልና ከጎኑ ደግሞ መርከብ ላይ ኢትዮጵያ ባንዲራ የያዘ ኢትዮጵያ መርከብ በባህር ላይ ሲንሳፈፍ የሚያሳይ ማለት ነው። ጀስት መርከብ ይሄ ኔቪ ወር ደግሞ ባህር ላይ የሚጠቀምበት መርከብ ነው። እዚህ ጋር የምትመለከቱት የባህር ላይ መርከብ ነው። ይሄ ኖርማሊ የቃጫኝ መርከብ አይደለም። ያው ስፔሻሊ የእንትን የባህር ኃይል ወር ደግሞ የኔቪ ፎርስ ነው ያቋቁማል የሚል ማለት ነው። በተጨማሪ ጠቅላይ ሚኒስትሩ እንደተናገሩት ከሆነ ከሶማሌ እስከ ምጽዋ ድረስ የተለያዩ ኦፕሬሽኖችን ባህር ላይ የሚፈጠኑ የሽብርና የወንብድና ኦፕሬሽኖችን ሊቋቋምና ወንድም ህዝቦችን በመደገፍ ሊዋጋና ሽብር ሊያጠፋ የሚችል ኤሊት ፎርስ አቋቁመናል የሚል ነገር የተናገሩበት ነው። በቦሌም ወደ ማግኘታችን ነው ደግሞ በቦሌም የሲአክሰስ የባህር አክሰስ ማግኘታችን የማይቀር ነው የሚባሉ ነገሮች እንግዲህ ኢትዮጵያ ላይ በደምብ ሲወሩ የነበረበት ወቅት ነው። ሁለቱም ሳይድ እንግዲህ አንዳንድ የተባባሉ በቃላት ጦርነት ላይ ወር ደግሞ እንደዚህ በምስሎች በሚካሄዱ የተለያዩ ጃቦች ወር ደግሞ የተለያዩ ቦክሶች የተሰናዘሩ የሚገኙት ከዚህ ቀደም ካስተዋሳችሁ በኤርትራ ውስጥ የሚካሄድ የነበረ አንድ የስዕል አውደ ርዕይ ላይ ወጣቶች ወር ደግሞ ህጻናት ስለውት የነበረው አንድ ምስል ነበር። አንድ ወታደር ኢትዮጵያ ማንደር ረግጦ ከስሩም ደግሞ ኢትዮጵያ መሪዎች ያሉበት የተቀመጠ ማለት ነው ባህራቸውን ፕሮቴክት እያደረጉ። ለማንኛውም በቦሌም የባህር በር ደግሞ የባህር ወደባችን እናገኛለን ብላችሁ ታስባላችሁ? በተለይም ደግሞ አሰብ የሚባለውን ወደብ እናገኛለን ብላችሁ ታምናላችሁ ወይስ ደግሞ ተራ ቅዠትና ተራ የሞኝነት ወሬ ነው ይሄ? እናንተ ምንድን ነው የምታስቡት? ኮሜንት ላይ ሀሳባችሁ። ዝግ ሆና ምንም አይነት ወደ ባህር መውጫ የሌላት ሀገር ሆና ሻይፍ አልባህር ምንም አይነት ባህርን ደግሞ ፊት ለፊት እያየችውና የቅርብ ርቀት ላይ ተቀምጣ ግን የማትነካው የማትዳሰውና ودول تانية مجموع سكانها ما يجيش 25 مليون وفي نفس الوقت عندهم 5000 كيلو متر سواحل ነገር ግን አጠገቧ ያሉት ሀገራቶች ወይም ጎረቤቶቿ ግን
ተሰብስበው እንኳን 25 ሚሊዮን ወይም 25 ሚሊዮን የማይሆኑ ወይም የማይሞሉ ነገር ግን የባህር ዳርቻቸው በኪሎ ሜትር ሲሰላ እስከ 5000 ኪሎ ሜትር የሚደርስ ነው። هو هنا بيقصد الصومال وجيبوتي وإريتريا እዚህ ጋር ዶክተር አብይ ያሰበ ያለው ሶማሌ ጅቡቲንና ኤርትራን ነው። وبيضغط في حتة العدالة التوزيعية ይህ ማለት ፍትሃዊ የሆነ የድልድል ሁኔታ ወይም ምንድነው ስሙ ያሰጣጥ ሁኔታ የለም ማለት ነው። ده طبعا من وجهة نظره بس ይሄ ማለት በራሱ ጉዳዩ አሰብ ብቻ አይደለም ስላችሁ እኔን አላምንም አልሰማም አላችሁ ትንሽ ፎሎወር ነው ያለው ብላችሁ ዛሬ ግን ራሳችሁ ጠቅላይ ሚኒስትሩ ጠዋት ሐዋሳ ላይ በነበረው ትርኢት ላይ ምን አሉ? ይሄ ሰራዊት ከሶማሌ ጫፍ ከምስራቅ ጫፍ ተነስቶ እስከ ምጽዋ ጫፍ ድረስ ያሉ ሽብሮችን በሙሉ ያስቀራል። ስለዚህ ሰራዊቱ ህግ የሚያስከብረው እዚህ እስካፋር ድረስ እስካለችው አሰብ ብቻ ሳይሆን ለአስመራ እስከምትቀርበው ምጽዋ ድረስ ይሆናል ማለት ነው። ብቻ የዚህኛው ዙር የህግ ማስከበር ዘመቻው በጣም ውስብስብ ነው፣ ግን እኔ እፈታላችኋለሁ ምንም እንዳያሳስባችሁ። ሁልጊዜም በኢትዮጵያ ፖለቲካ ላይ ፈጣን መረጃዎች እንዲሁም ትንታኔዎች መስማት ከፈለጋችሁ የአካውንት ትክክለኛ አካውንት ነው፣ ላይክ እና ፎሎ ማድረግ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለንላችሁ። ትግራይ የሽፍታ ቡድን በኤርትራ ነው። ለምሳሌው ዶክተር ደብረጽዮን 3 ወር 4 ወር አልነበሩ ውጭ ሀገር ሄደው ነው ደማቸው ለውጠው የመጡት። አይታቸዋል። ባሁን ባደረጉት ወፍረው ተስማምቷቸው ምን ሆኖ ነው የመጡት? በዛ ወጥተው ወደ ውጭ ሀገር ሄደው ነው የመጡትና ሌላው አርም ሰባ የሚባል በሱዳን እና በኤርትራ መካከል ያላለ የሁመራም ህዝብ ጨርሶ ሳምሪ ምናምን ተብሎ ወደ ሱዳን የሄደው በዛን ጊዜ እንገልጸው ነበር። አሁን እዛው ላይ በዓል የካቲት 11 የሚለውን ነገር ከሚገርም ብርሃነ ኃይል የሚባል ውጭ ሀገር የሚኖራል ዘፋኝ የነሱ ዘፋኝ ነው። በዛ አስገብተውት በስንት ጉድ ነው ሸምግለዋል፣ ታሟል፣ ደግፈው ነው ወደ መድረክ ያመጡት። በየት ነው የገባው ብለን እንትን ስናደርግ በኤርትራ ነው የገባው። በአየር መንገድ በባህር አይደለም፣ በአየር መንገድ። የደደቢት አፈቀላጤ ሚኪ ትግራይ የሚባል ደግሞ ባለፈው ወር በዛው ነው የገባው። ማለት በድንበር ማለት ነው። በድንበራው በድንበር ገብቶ በእነሱ ክፍት ነው አሁን ሽፍታ ለሽፍታ ስለሆኑ። ስለዚህ ያስተዳደራቸው ያለው ኢሳያስ አፈወርቅ ነው። ለትግራዮች እነሱ አፍ የላቸውም፣ አቅምም የላቸው። ግብጽ ኢትዮጵያን መተንኮስ የምታቆመው ከኢትዮጵያ በኩል ምላሹ ካሳሰባት ነው ይላል ጆርጅ ማርሻይመር። ጆርጅ ማርሻይመር አሜሪካዊ ፖለቲካል ሳይንቲስት እንዲሁም የሀገሪቱ የውጭ ጉዳይ ፖሊሲ ተንታኝና ጉድለት ነቃሽ ኢትዮጵያን፣ ግብጽን እና ታላቁ የህዳሴ ግድብን አስመልክቶ ትንተና አቅርቦ ነበር። ሁለቱ ሀገሮች የማይደፋፈሩት አንዱ ለሌላው የሚሰጠው አጸፋዊ ምላሽ ካሳሰበው ነው ይላል። ኢትዮጵያ እያንሰራራች ነው ይላል ጆርጅ ማርሻይመር። ይኸው መመልከት ይቻላል። ሀገሬ ታላቁ የህዳሴ ግድብ የያዘው ውሃ ብቻ አይደለም ይላል ጆርጅ ማርሻይመር፣ ይልቁንም የቀጠናው የበላይነትን ፖለቲካ ገድቦታል ይላል። ግብጽ እየሰጋች ኢትዮጵያ እያንሰራራች መጥታለች። ይህንንም ግብጽ ያሳስባታል። ሌሎች ሀገሮች በሁለቱ ሀገሮች መካከል አብዝቶ ጣልቃ መግባት ነገሩን ያባብሰው እንደሆነ እንጂ ተወደደም ተጠላ ሰብ ይመለሳል፣ ተወደደም ተጠላ ዘግቶብን አይቀርም። የመፍክር የታየው ዛሬ መከላከያ ልዩ ኮማንዶችን ባስመረቀበት ስነ ስርዓት ላይ ነው። እንደሚታወቀው ብዛት ያላቸው ወታደሮችና እንዲሁም የጦር መሳሪያዎች ወደ ሰሜን የሀገራችን ክፍል የተጠጉ ይገኛሉ። ይሄ ነገር ወዴት የሚያመራ ይመስላችኋል? መልእክታዎችን ኮሜንት ሻዕቢያ ጦርነት እንደማይቀር ወደ ጦርነት ቢገባ እንኳን እሱ ሀገር እንዳይሆን ሰው ቢሞት እንኳን የሱ ወጣት የሱ ህዝብ እንዳይሞትበት በሰው ሀገር በሰው ወጣት ነው መዋጋት የሚሞክረው ያለ። ስለዚህ አክቲቭ የሆነ የአፈሳ ስራ ጀምረዋል። አስገድዶ የሻዕቢያ ሰዎች አምጥቶ እምቤን፣ አድዋ፣ ምዕራብ ወጣቶች እየታፈሱ በሌሊት ደሳዋ ነው ይላሉ። ቃውማለን ሞክረውታል። ሰለምቲ፣ ራያ ሞክረውታል። የቲዲኤፍ የሚባለውን ጦር አንቀሳቅሰው ለመዋጋት ሞክረዋል። እምቢ ብሏቸዋል።
ግባ ሲባል ማታ ገብቶ ጠዋት ያገኙት። አሁን ይሄንን ተቃውሞ በጉልበት ከሻዕቢያ አዲስ ኃይል አምጥቶ አዲስ ግብረ ኃይል አሰማርቶ ከግንባር እምቢ ብሎ የሄደው ድሮውን ቤቱ የነበረው ወጣት እየሰበሰቡ ለማስገባት እየሞከሩ ነው። ከሱ ሽሽት የኢትዮጵያ ባህር ኃይል ከ35 ዓመታት በኋላ ዳግም ታሪክ ሰርቷል። ኢትዮጵያ ወደ ቀይ ባህር እንዳትገባ የተለያዩ ጥረቶች እየተደረጉ ባሉበት በዚህ ወቅት ላይ ዊን ፎር ፒስ 2026 ተብሎ በብሪክስ አባል ሀገራት የተዘጋጀው የባህር ኃይሎች የጦር ልምምድ ላይ የኢትዮጵያ ባህር ኃይል በይፋ መሳተፉን ቢቢሲ ዘግቧል። የኢትዮጵያ ባህር ኃይል እንግዲህ በደቡብ አፍሪካ እየተዘጋጀ ባለው የብሪክስ አባል ሀገራት የባህር ኃይሎች ጥምረት ጋር ከፈጠረው ጥምረት በተጨማሪ ደግሞ በራስ ገዟ ሶማሌላንድ ላይ የባህር ኃይሉን ለማቋቋም ዳርዳር ያለ መሆኑን ጭምር የተለያዩ ምንጮች እየገለጹ ይገኛሉ። ለማንኛውም ካለፉት 35 ዓመታት ትጋትና ጥረት በኋላ የኢትዮጵያ ባህር ኃይል በይፋ በደቡብ አፍሪካ ውቅያኖሶች ላይ በደቡብ አፍሪካ ባህር ላይ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማውን ይዞ በክብር ታይቷል። ቢቢሲ ዘገባውን አጋርቷል። ካፕሽን ላይ አስቀምጬላችኋለሁ። ይህን የድል ዜና ለሌሎች ማስተላለፋችሁን እንዳትረሱ። እንኳን ደስ አላችሁ። የትግራይ ጦር ወግቶናል። ይህንን እያሉት ሐሚቲ ናቸው፣ የፈጥኖ ደራሽ ኃይሉን ዋና አዛዥ። የሱዳን የእርስ በርስ ጦርነት ወደ ከፋ ደረጃ ደርሷል። ይባስ ብለው አሁን ከፍተኛ ጉዳት ብናስተናግድም ቀደም ሲል ከነበረን 150 ሺህ ገደማ ሰራዊት አሁን 500 ሺህ ሰራዊት ላይ ደርሰናል ብለዋል ሐሚቲ። ትላንትና በኡጋንዳ ለደጋፊዎቻቸው ንግግር አድርገው ነበር። በዚህ ንግግራቸው እንዴት ከዋናው ከተማ እንደተባረሩ ወይም እንደወጡ የተለያዩ ምክንያቶችን አቅርበዋል። በዋናነት ከትግራይ የመጡ ተዋጊዎች ተዋግተውናል፣ የግብጽ ተዋጊዎች ተዋግተውናል፣ የአልሸባብ ከሶማሊያ የመጡ ተዋጊዎች እንዲተዋግተውናል፣ የድሮን ድጋፍ ባይደረግላቸው ኖሮ ዋና ከተማውን ጥለን አንወጣም ነበር የሚል ምላሽ ሰጥተዋል ሐሚቲ። የሱዳን ጦር የእርስ በርስ ውጊያም እጅግ በጣም ወደ ከፋ ደረጃ እየደረሰ ያለ ይመስላል። የተለያዩ ተሳታፊዎችን እየተሳተፉበት ነው። ሱዳን ወደ ፍርስራሽነት እየቀየሯት ያሉ ይመስላል። የሚያስገርመው ትናንትናው የሐሚቲ መግለጫም ትግራይ የመጡ ታጣቂዎች የመንግስትን ጦር በመደገፍ ወግተውናል ሲሉም ክስ አቅርበዋል። በሰላማዊ መንገድ እንደመጣ እንዲመለስ ካልሆነ ግን የጦርነቱ ማርሽ በመቀየር ጠላትን ድባቅ የሚመቱት ባለቀይ መለዮ ለባሾቹ የንጋት 44ኛ ኮርስ ተመራቂዎች እንግዲህ 65ኛ ዓመት የምስረታ በዓሉን እያከበረ በሚገኘው በልዩ ዘመቻ እዝ ስር ተመርቀዋል። ከ44ኛው ተመራቂዎች በፊት ያላችሁ እስከ 43 ድረስ ያላችሁ ለ44ኛ ዙር ተመራቂዎች ለሁሉም እንኳን ደስ አላችሁ እንድትሏቸው እጠይቃችኋለሁ። እነዚህ የልዩ ዘመቻ እዝ ኮርስ ተመራቂዎች ታዲያ የሀገርን ሉዓላዊነት ከማስጠበቅን በተጨማሪ የጦርነትን አውድና የጦርነትን የውጊያ ስልት በመቀየር ጠላት እያደረገ ያለውን እንቅስቃሴ ድባቅ መምታት የሚያስችል አቅም የተላበሱ ናቸው። ታዲያ የቀይ መለዮ ፍቃዳቸውን የሰጧቸው ደግሞ የኢትዮጵያ ጦር ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መሆናቸውም እንግዲህ ተገልጿል። ይህንን መነሻ በማድረግም የኢትዮጵያ ዳር ድንበር ለመዳፈር የኢትዮጵያ ሉዓላዊነት ለመዳፈር የሚንቀሳቀስ የትኛውም ኃይል ከ1 እስከ 44 ባለው ኃይል ድባቅ እንደሚመታ ጭምር አስረግጬ ልነግራችሁ እወዳለሁ። 44ኛ ዙር የእዙ ተመራቂዎች ሁላችሁም እንኳን ደስ አላችሁ ለማለት እወዳለሁ። ዳይ ኮሜንት ላይ እስከ 43 ያላችሁ እንኳን ደስ አላችሁ በሏቸው። ባይ ጤና ይስጥልኝ። በዛሬ መረጃችን ከፍተኛ ቁጥር ያለው መካናይዝድ ጦር የኤርትራ መካናይዝድ ጦር ትግራይ ክልል እየገባ ይገኛል። በዛሬው ዕለት ከሰሞኑንም ዋላ ድር ብሏል። ትግራይ ሰራዊት ትግራይ ውስጥ ከገባ ባለፈውም ተንቤን ላይ መግባቱን ተናግረን ነበር። የሲቪል ልብስ ለብሰው እንደሚንቀሳቀሱም ተናግረው ነበር ከዛ አካባቢ። በሌላ በኩል የመቀሌ ነዋሪዎች ወደ አዲስ አበባ ጉዟቸውን እያደረጉ ይገኛል። ቀን ከሌሊት እንደምታዩት ከሌሊቱ 6 ሰዓት ጀምሮ እየተጓዙ ይገኛል። ያለው የጦርነት ድባብ በጣም አስፈሪ ሆኖባቸዋል። በሌላ በኩል የኢትዮጵያ መንግስት ከፍተኛ የሆነ ሰራዊቱን ወደ ትግራይ ክልል በማስገባቱ ተንቤን ላይ የነበረው የሻዕቢያ ሰራዊት ወደ ኋላ ማፈግፈጉ ይታወቃል። ትግራይ ህወሓትም ኮማንድ ፖስት አቋቁሞ ነበር። ኮማንድ ፖስቶቹም እርስ በርስ ያለመስማማት ገጥሟቸዋል። ሁኔታው ወዴት እያመራ ነው? ትንሽ ከበድ የሚል ሁኔታ ነው። በሌላ